ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የኢትዮ ላይቭ ኒውስ ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። በሜጀር ጀነራል መሐመድ ተሰማ የሚመራው የአገዛዙ ጦር በጎንደር ቀጠና የፋኖ ኃይሎችን ለማፈን ቢንቀሳቀስም ከባድ ምት አስተናግዶ ወደ መጣበት ተመልሷል ተብሏል። በደቡብ ጎንደር በተለያዩ ቀጠናዎች ከባድ ውጊያ እየተደረጉ እንደሆነም ተሰምቷል። በተለይም በአንበሳሜ ዙሪያ በተደረገው ውጊያ የአገዛዙ ጦር ከፍተኛ ኪሳራን አስተናግዷል። ቀዳሚው መረጃችን ነው። የአገዛዙ ከፍተኛ አዛዦች በቃን በንጹሃን ላይ የሚደረግ ጭፍጨፋ እንቃወማለን በማለት ወደ ፋኖ እየተቀላቀሉ እንደሆነ ተገልጿል። ዛሬ በተሰማው ሰበር መረጃም ኮሎኔል ወደ ፋኖ መቀላቀሉ ተሰምቷል። ሌላኛው መረጃችን ነው። በምስራቅ ወለጋ ዞን ስር ባሉ ወረዳዎች የሚካሄደው ውጊያ ተጠናክሮ መቀጠሉ ተሰምቷል። የፋኖ ኃይሎች ሻሾበር የተሰኘች ከተማ ሲቆጣጠሩ የገዳ ኮማንዶና ጥምር ጦሩ ካታ የአማራ መኖሪያ መንደሮችን ማውደሙ ተሰምቷል። ይህንንም በዝርዝር ሰሙታላችሁ። የአገዛዙ ጦር ለአዲሱ ዙር ጥቃት የድሮን ቅኝቶች ስራቸውን መጀመራቸው ምንጮች ጠቁመዋል። የዘፈቀደ የከባድ መሳሪያ ድብደባዎችም ተጠናክረው መቀጠላቸውን የተሰማው። በአዲስ አበባ ጉዳይ ደግሞ ከብልጽግና ጋር ተስማምተን ወስነናል ሲል ኮሚሽኑ አስታውቋል። የምክክር ተሳታፊዎቹ ደግሞ ስብሰባ ረግጠው ወጥተዋል። እናት ፓርቲ ደግሞ በመርና በስግነት የተካሄደ ምክክር ሳይሆን የናጼው በጉልበቱ ትዕይንት በመሆኑ ህዝቡ እንዳይቀበለው የሚል መግለጫ አውጥቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችንም ታደምጣላችሁ። አብራችሁን ቆዩን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ከብልጽግና ጋር ተስማምተን ወስነናል ሲል ኮሚሽኑ አስታወቀ። የምክክር ተሳታፊዎች ደግሞ ስብሰባ ረግጠው ወጥተዋል። ምክክር ኮሚሽኑ ከምክክር ሂደቶች ከብልጽግና ጋር ተስማምቶ አዲስ አበባ የኦሮሚያ መቀመጫ እንድትሆን ወስኛለሁ ብሏል። የአዲስ አበባ ጉዳይ እንዲነበብ የተደረገ ሲሆን የምክክር ኮሚሽኑ ከፍተኛ አመራር ዮናስ አዳዬ የአዲስ አበባን ጉዳይ የሚያቀርቡበትን በማቋረጥ ኮሚሽኑ በአዲስ አበባ ጉዳይ ከብልጽግና አመራሮች ጋር ተነጋግሮ የኦሮሚያ መቀመጫ እንድትሆን መወሰኑን ለተመካካሪዎቹ ገልጿል። የአዲስ አበባ ጉዳይ በተመካካሪዎቹ ተወካዮች ዮናስ መኮንን በኩል እየቀረበ የነበረ ሲሆን የተመካካሪዎቹ ውሳኔ አዲስ አበባ ኦህዴድ አልቀበለውም ያለው አማራጭ ነበር ተብሏል። ታዲያ የኮሚሽኑ አመራር ዮናስ አዳዬ ወደ መድረክ በመውጣት በዚህ ጉዳይ ከብልጽግና አመራሮች ጋር ተስማምተው ለኦህዴድ መወሰናቸውን ገልጸዋል። ዮናስ አዳዬ የተመካካሪዎቹን ውሳኔ በማቋረጥ ከብልጽግና ጋር ተስማምተን የኦሮሚያ መቀመጫ እንድትሆን ወስነናል ብሎ ሲገልጽ የአማራ ክልል የአዲስ አበባና ሌሎች ተወካዮች አቋርጠው ጥለው መውጣታቸው ታውቋል። ከዚሁ ጋር በተያያዘም በመርና በስግነት የተካሄደ ምክክር ሳይሆን የናጼ በጉልበቱ ትዕይንት በመሆኑ ህዝቡ እንዳይቀበለው ሲል እናት ፓርቲ አስታውቋል። እናት ፓርቲ ከመነሻው የሀገረ ምክክር ሂደቱ ግልጸኝነት የጎደለውና በአገዛዙ የተጠለፈ መሆኑን ተረድቶ የተዛነፈው አካሄድ መስመር እንዲይዝ ለሀገር ይበጃል ያላቸውን አቅጣጫዎች ሲጠቁም መቆየቱ ይታወቃል። በቅርቡ ነሐሴ 6 ቀን 2018 ባወጣነው መግለጫ መስመሩን የሳተ ሂደት እንደሆነ ጠቅሰን ህዝቡ በንቃት እንዲጠብቅ ጥሪ ማድረጋችን ይታወሳል ብሏል። ሆኖም የፓርቲያችንና የሌሎች መሰል ተቋማት ምክንያታዊ የርምት አስተያየቶችን በበጎ ከመቀበል ይልቅ ጆሮ ዳባ ልበስ በመባሉ የምክክር ጉባኤው የነ አጼ በጉልበቱ መፈንጫ ሆኖ አልፏል ብሏል። ፎተርፎም እንኳንስ ለሀገር አዲስ መፍትሄ ሊያዋልድ ይቅርና ላለው ሀገራዊ ቀውስ ጭራሽ ቤንዚን የሚያርከፈክፍ የዜሮ ድምር ውጤት ሆኗል ያለው እናት ፓርቲ ገና በእንቁላሉ ይስተካከላል ስንል የከረምነው መዋቅራዊ ስህተት ኮሚሽኑ ራሱ ላስቀመጠው መርህ እንኳን ያለመገዛት አብዛኛው ተሳታፊ ወከለው ራሱ ገዢው ፓርቲ መሆን አብዛኛውን ሰዓት ለበሳል ምክክርና ክርክር ሳይሆን በዋዛ ፈዛዛ በማሳለፍ ጠንካራ ጉዳዮች ትኩረት መንፈግ ሀገርን ሰቅዘው የያዙ ጉዳዮችንና ችግሮችን ማለባበስ የቀድሞ በጓዳ በር የተወሰኑ ውሳኔዎችን ለማስቀድ ሽኩቻና ሀሳቦችን ለይስሙላ ማንሳት አሰልጣኝ ተብዬዎች ፕሬዝዳንቱን በህዝብ ከመምረጥ ይልቅ እንደ ደቡብ አፍሪካ ከፓርላማ መምረጥ የምትለዋና መሰል የጓዳ ውሳኔዎችን ብቻ እንዲያጸኑ የመጡ ሰባኪያን ሆኖ መገኘት የእጅ አስተጣጡ ለተወሰኑ ሰዎችና ለሚፈልጓቸው ሰዎች መሆኑ ድምጽ ባልተሰጠበት ሁኔታ አብዛኛው ሁሉም ተመካካሪ የተስማማበት እየተባለ ምክር ሀሳቦች መቀመጥ አጀንዳው በሚፈለገው መንገድ ያልሄደ ከመሰላቸው ደግሞ ምስክሮች ካለቁ በኋላ ያለቀን ጉዳይ መልሶ መላልሶ የማቅረብ ከተመካካሪዎች የሚሰጡ ምክር ሀሳቦች በድምጽ አሰጣጥ ሂደት እንደማያልፍ ከተመካካሪዎቹ ስምምነት ውጭ ከሆነ ደግሞ ጉዳዩን ወደ ስምምነት የሚያመጣ የክልል ምክር ቤት የተቋቋመ ቢሆንም ይህ ነው የሚባል ስራ ያልሰራ የይስሙላ መሆኑ ይሁንና ለመዘርዘር የሚያዳግቱ መሰል ሂደታዊና መዋቅራዊ ግድፈቶች የነበሩበት ነበር ብሏል። የምክክሩ አጠቃላይ ሂደትና የተቋጨበት መንገድ ስንመለከት ኮሚሽኑ ከመነሻው
ባዘጋጀውና ለተሳታፊዎች ባስተዋወቀው የምክክር ሂደት የሥራ መመሪያ ተራ ቁጥር 3 ውሳኔ አሰጣጥ ሂደት ላይ 3.2 በርዕስ ጉዳይ ላይ ተመካካሪ ቡድን ደረጃ የውሳኔ ስምምነት አለ ለማለት የተሳታፊዎችን 75 ድጋፍ ማግኘት ሲችል ነው ብሎ በግልጽ ያስቀምጥና ይህንኑ ለተሳታፊዎች የገለጸ ቢሆንም ያሰራር ለውጥ ማድረጉ ለጉባኤው ተሳታፊዎች ባላሳወቀበት ሁኔታ በአንድም ጉዳይ ላይ ድምፅ ተሰጥቶ ስምምነት ሊደረስ ካልተቻለ በማለት ባስቀመጠው ኳሊፋይድ ባለው አካሄድ ስምምነት የተደረሰበት ጉዳይ ባለመኖሩ ኮሚሽኑ ራሱ የዘረጋውን ስርዓት በመናድ አተገባበሩ በሆያ ሆዬ በዝርፊያ የተሰማሩ ሰዎች ቋንቋ ሿሿ እንዲሆን ተደርጎ የታለፈ በመሆኑ ተደረሰባቸው የተባሉ ስምምነቶች በሙሉ ከነዚህ አኳያ ህጋዊነት እንደማይኖራቸው የኢትዮጵያ ህዝብ እንዲያውቀው ለማድረግ ፓርቲያችን ይገደዳል ሲል እናት ፓርቲ ገልጿል። በመሆኑም በታሪክ ፊት ምክክሩ ተጨባጭና አዎንታዊ ውጤት እንዳያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወልድ በር የከፈተው ጠበብ ሲል የኦሮሚያ ብልጽግና ሰፋ ሲል ገዢው ብልጽግና ነው። መላው የኢትዮጵያ ህዝብ የምክክር ሂደት የተቃኘበትን አደገኛ መንገድ ተገንዝቦ ከዚህ የተሳባና አቅጣጫውን ከሳተ የይምሰል ምክክር የሚወጡ አሳሳች ውሳኔዎችና ሰነዶችን እንዳይቀበል ባመቸው መንገድ ሁሉ እንዲቃወም ጥሪ እናደርጋለን ብለዋል እናት ፓርቲ በሰጠው መግለጫ። መረጃዎቻችን ሲቀጥሉ ያገዛዙ ከፍተኛ አዛዦች ወደ ፋኖ መግረፋቸውን ቀጥለዋል። በአማራ ክልል ለወራት በዘለቀው ውጊያ በንጹሃን ላይ የሚደርሰውን ግፍ የተቃወመ አንድ ኮሎኔል ወደ ፋኖ ኃይሎች መቀላቀሉን የተሰማው። ኮሎኔሉ በወሎ የሚገኘውን የፋኖ ኃይሎች እንደተቀላቀለ ነው የመረጃ ምንጮች የገለጹት። በህዝባችን ላይ የሚደርሰው ግፍና ማብቂያ ያጣው የእርስ በርስ ደም መፋሰስ አቅጣጫ ማጠጡንና አገርን ወደ ባሰው ውድቀት እየመራት መሆኑን መኮንኑ ለውሳኔው እንደዳረጋቸውን ገልጸዋል። ወደ ውጊያ መረጃዎቻችን ስናልፍ ደግሞ አፋብን በላይ ዘለቀ 3ኛ አዝ ሜጀር ጄኔራል ባንታ ባተ አንደኛ ኮር ገዛዙ ላይ ከፍተኛ ኪሳራ ያደረገ ወደ ውጊያ አድርጓል። አፋብን በላይ ዘለቀ 3ኛ አዝ የሜጀር ጄኔራል ባንታ ባተ አንደኛ ኮር አዲ የሆኑት ሜጀር ጄኔራል ባንታ ባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር፣ መግደላ አንዳቤቱ ክፍለ ጦር የሜጀር ጄኔራል ባንታ ባተ አንደኛ ኮር ቃኝና መሐንዲስ በተሳተፉበት የማደረ ማርያም አውደ ውጊያ መተሬ፣ ናዳ፣ ዳዋ፣ ማደረ ማርያም፣ እማወተት ጊዮርጊስና ዳዋ መድኃኔዓለም ላይ ከባድ ውጊያ አድርገዋል። ጉና ክፍለ ጦር ገብረ መስቀል ብርጌድ ሜጀር ጄኔራል ባንታ ባተ ተወርዋሪ ክፍለ ጦር ከደብረ ታቦር ወርቄን ገና መጫወቻ ከጋሳኝ በደንጊል አስኩማ ገና መምቻን አድርጎ ወደ ማደረ ማርያም ለማቅናት ቢሞክርም የጉና ክፍለ ጦር አቃል የሆነው ገብረ መስቀል ብርጌድ ከጧቱ 1 ሰዓት ላይ የመጣውን ያገዛዙን ጦር ባለበት እንዲቆም በማድረግ የሜጀር ጄኔራል ባንታ ባተ ተወርዋሪ ክፍለ ጦር ከጀርባ በወርቄ በኩል ከበባ በማድረግና በመቁረጥ የገባው ኃይል ሺሞፍና ሰንሳ ውሃ ጣልሚዱ ሚካኤል ስርስራውና ገና መጫወቻ እንዲመታ በማድረግ ወደ ጋሳኝ እንዲወጣ ተገዷል። ቁጥሩ ያልታወቀ ያገዛዙ ኃይል ሙትና ቁስለኛ መደረጉ ነው ፋኖ ያስታወቀው። ነበልባሉ 23ኛ ክፍለ ጦር ካባ ኪሮስ እስከ መነጎዝ የክፍለ ጦር ቃኝና መሐንዲስ 3ኛ ሻለቃና የክፍለ ጦር ስታፍ አህት ተራራ፣ አባ ኪሮስ፣ ቀሰር ተራራ፣ አንድሪያስ ተራራ በአንድ ገዝና ጮሪትና ሙልገስ ላይ ድል ተቀዳጅቷል የተባለው። በሌላ ወደ ውጊያ ግንባር አለምበር ከተማ የነበልባሉ 23ኛ ክፍለ ጦር አካል የሆነችው 23ኛ ሻለቃ አለምበር ከተማ ላይ ከባድ ውጊያ ማድረጉ ነው ያስታወቀው። ጣና ግላውዲዮስ ክፍለ ጦር አፈርዋ እናት ብርጌድ ካምበሳሜና አርብ ገበያ ተነስቶ እንደ ጥምጥምና ማደረ ማርያም ለመድረስ 23ና መሰል የቡድን መሳሪያዎችን ይዞ ሲከንፍ ግላውዲዮስ ላይ አፈርዋ እናት ብርጌድ በደፈጣ እስከ ወዳኛው ሸኝቶታል የተባለው። በሌላ በኩል በምስራቅ ወለጋ ዞን ስር ባሉ ወረዳዎች የሚካሄደው ውጊያ ተጠናክሮ መቀጠሉ ተሰምቷል። የፋኖ ኃይሎች ሻሾ በር የተሰኘች ከተማ ሲቆጣጠሩ የገዳ ኮማንዶና ጥምር ጦሩ ደግሞ በርካታ የአማራ መኖሪያ መንደሮችን አውድሟል። በወለጋ ዞኖች በተለይም በምስራቅ ወለጋ ዞን በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም እንደቀጠለ ነው። እነሽ መልስ አብዲሳ መደበኛ ጦር የሆነው የገዳ ኮማንዶ ከመከላከያ ጋር በመጣመር ትናንትና 15 ከማለዳ ጀምሮ ማጥቃት መክፈቱን ተከትሎ የፋኖ ኃይሎች ማጥቃት ውጊያውን እንደቀለበሱት ገልጸዋል። እንደ ምንጮች መረጃ ከጧት ጀምሮ እየተካሄደ በሚገኘው ውጊያ ከወረዳው ዋና ከተማ የተሰባሰበ ከመደበኛ ጦር ጋር አብሮ የተሰለፈ ነገር ግን ሚናው ለዘረፋ የሚንቀሳቀስ ኃይል ጭምር አብሮ ዘምቷል። የአማራ ተወላጆች መኖሪያ የሆነውን አንድ ወዲ ከተማን በከባድ መሳሪያ ሽፋን ለማጥቃት ቢሞክርም የፋኖ ኃይሎች ሞርተርን ጨምሮ ሌሎች መሳሪያዎችን በመጠቀም ውጊያውን እንደቀለበሱት በግንባር መረጃ ላይ ተመላክቷል። የፋኖ ምንጮች እንዳረጋገጡት የጊዳያና ወረዳ ዋና ከተማ የሆነችው ሻሾ በር ከተማ በትናንትናው ዕለት በአፋብን አንሻ ሰይድዝ ሙሉ በሙሉ በቁጥጥር ስር ውላለች። በከተማዋ የመጣው የገዳ ኮማንዶን ጨምሮ ጥምርጡ የተባለው ኃይልና መደበኛ ያልሆነው ለዘረፋ የሚንቀሳቀስ ቡድን በትናንትናው ውጊያ ከፍተኛ ሰብአዊ ኪሳራ አስተናግዶ መመለሱን
የፋኖ ምንጮች አረጋግጠዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን መስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁ ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።